የፕሮግራም ማስታወቂያ የልደታ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት በክፍለ ከተማው አስተዳደር የሚሰሩ ሁሉን አቀፍ የልማትና የመልካም አስተዳደር ስራዎች ላይ ሰፊ የህዝብ ግንኙነትና ተግባቡ ስራዎችን ሲሰራ ቆይቷል። አሁንም ስራውን በፍጥነትና በጥራት እንዲሁም በትጋት በመስራት ላይ ይገኛል። ይህንን ለማስቀጠል የብልጽግና ተምሳሌት በሆነችው በልደታ ክፍለ ከተማ የሚከናወኑ ውጤታማ ሰው ተኮር ስራዎችን በተለየ አቀራረብ ለህብረተሰቡ ተደራሽ በማድረግ የማህበረሰባችንን ግንዛቤ ንቁ ተሳትፎ የበለጠ ለማጠናከርና ለማሳደግ በአዳዲስ የፕሮግራም ይዘቶች በቅርቡ ይዘን ለመምጣት በዝግጅት ላይ እንገኛለን። በዚሁ መሰረት የክፍለ ከተማው አስተዳደር የሳምንቱን ዋና ዋና ስራዎች በዜና መልክ የሚቀርብበት ልደታ ፋና ዜና ወቅታዊ ጉዳዩ ከሚመለከታቸው አካላት ጋር ቀርበው ማብራሪያ የሚሰጡበት የእንግዳ ፕሮግራም፣ ስኬታማ የህይወት ተሞክሮ እንግዳ፣ በአስተዳደሩ የተከናወኑ የልማትና የመልካም አስተዳደር ስራዎች፣ የተቋማት አገልግሎት አሰጣጥ፣ ልደታ ቅኝት፣ እነዚህንና ሌሎች አርዕስተ ጉዳዮችን በስፖት በአጫጭር ፕሮግራሞች በአማርኛና በሀገር ውስጥ በትርጉም ጭምር በመስራት በቅርብ ቀን ይዘንላችሁ እንቀርባለን። በመረጃ የዳበረና በከተማው ሁለንተናዊ እድገትና ብልጽግና ላይ ንቁ ተሳትፎ የሚያደርግ ማህበረሰብ ለመፍጠር ዘውትር እንተጋለን። እናንተ በምናቀርባቸው ማንኛውም ዝግጅቶች ላይ በክፍለ ከተማው ኮሚኒኬሽን የመረጃ በየነ መረብ ላይ እንዲሁም በአድራሾቻችን መሰረት ሀሳብ አስተያየት በመስጠት አብሮነታችሁን ከኛ ጋር ያድርጉ። የልደታ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት